አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ተከታታዮች ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው ተከታተሉ ማለት ነው። አንድ ዛሬ በቃ ብዙም ታልዘጋጅበት አንዲ ሁሌ በቃ በተደጋጋሚ የሚባልና የታዘብኩትን ነገር በቃ አሁን ሀሳብ ልስጥበት ማለት ነው። ግን ዝግጅት አላደረኩበትም ሲበዛ ነው እሱንም ሀሳብ ልሰጥ የመጣሁት ማለት ነው። ለምሳሌ አሁን ሶሻል ሚዲያ ተጠቃሚ ሆነን ሀገር ስንገባ ማለት ነው ሁላችንም ማለት ነው ሀገር ከገባችሁ በኋላ በቃ እቃ ነው እኮ የምታሳዩን እንዴ? ምን ነው እንዴ? ብራችን እንዲንዚህ እኮ ከፈለጋችሁ ይሄን አምጡ ይሄን አምጡ ማለት የለባችሁም። ብር ያዙ ነው እንጂ ማለት ያለባችሁ እንዴ? ምንም ሳይቀር በቃ ፌስታል ራሱ እኮ በቃላም ይሄ የምናመጣበት ከዛ ሀገር ከበቃላም የሚመጣበት ፌስታል ራሱ እኮ አልቀረም። እሱን ሁሉ ራሱ አምጡ የምትሉ ናችሁ። እኔ አይቻለሁ አንዲት ልጅ እሱን ሁሉ አምጡ ስትል ሌላውን እቃውንማ ምናምን ተውት። እሺ እንዴ ምን ነው እናንተ ገና እዛ መኖር አለመኖራችሁን ሁለት ልብ ሆናችሁ ግማሹ ልባችሁ ስደት ግማሹ ልባችሁ ሀገር ልሄድ ልቀመጥ እያላችሁ ለራሳችሁ ካትደላደሉ እዚህ ስደት የሚመጣውን ለምንድን ነው ጭንቅላቱን የምትረብሹት እንዴ? ሰው እኮ ሞኝ ነው ማለት አንዳንዱ ያገናዝብም። ምክንያቱም ሁሉም የሚጠቅም የሚያገለግል ሊሆን ይችላል የምትሉት ግን ደግሞ መጀመሪያ የሚቀድምና የሚያስፈልግ ነገር አለ። ሁላችሁም በቃ እያንዳንዷ ነገር በቃ ትንሿንም ትልቋንም ይሄን አምጡ ይሄን ንዘዙ በቃ እንደዛ ያላችሁ እናንተ እንዴት ነው እኛ ብር መያዝ የምንችለው ማለት ነው? ሌላ አይዲያ ፍጠሩና ሌላ ነገር ስሩ። እሺ ለእናንተም ለኛም እኛ እናይላችኋለን። ምንም ችግር የለብንም። ምንም አሳዩን። ነገር ግን ይሄን አምጡ ይሄን ግዙ የምትሉት ነገር ለምሳሌ ነጋዴዎችስ እሺ ስራቸው ነው። ነገር ግን ምንም ስራ ሳይኖራችሁ እንደዚህ ነጋዴ ሳትሆኑ ይሄን አምጡ ይሄን ግዙ ይሄን ጥለቡ የምትሉ ግን ቀንሱ ማለት ነው። ሌላ አይዲያ አምጥታችሁ ስሩ። እንዴ ምን አስባችሁ ነው? ብር እናያዝ ብር ያዙ በሉን። እናንተ ገና የራሳችሁን ኑሮ ሳታውቁ ስደት ልቀመጥ ልምጣ እያላችሁ ሁለት ልብ ሆናችሁ እኛን ይሄን ግዙ እያላችሁ አታደነጋግሩን ማለት ነው። ብዙ ልጆች ደግሞ በየዋህነት ወይም ደግሞ ባለማወቅ ሁሉም ያስፈልጋል ብለው ስለሚገዙ ማለት ነው። ደግሞ ያ የምንገዛው ነገር የሚሰበር ነገር አሁን ገዝተን ለእስከ መቼ ልንጠቀምበት ነው? ለምሳሌ አንድ እቃ ግዙ አላችሁ የሚሰበር ቢሆን ምንም ጥቅም የለውም አይደለ? ስለዚህ ይሄን አምጡ ይሄን ግዙ ምናምን የምትሉትን ማስታወቂያ ስራችሁን ተታችሁ ሌላ ነገር ስሩ። እኛ ለማየት እናይላችኋለን ማለት ነው። እና እንደ ተመልካች እስኪ እናንተስ ምን ትላላችሁ? በጣም ብዙ ልጆች ይሄን አምጡ ይሄን ስሩ ይሄን ግዙ ምናምን በቃ አለ አይደለ? ግዙ ካላችሁ ወይ ደግሞ ቤት ግዙ ቦታ ግዙ ምናምን አይነት ነገር እንደዚህ አሴት የሆኑ ነገሮችን ግዙ በሉን እንጂ እንደ ወርቅ ምናምን አይነት ሌላ እቃ ቀንቦር የሚባል ነገር ሰብስቡ እያላችሁ አትበሉ ማለት ነው። ምንም የሚጠቅመን ለእናንተ ማይጠቅምም ለኛም ማይጠቅምምና ይሄን አምጡ እንደ ኮንቴንት ሊሆናችሁ ይችላል። ግን ደግሞ ሰው ሊሸወድ ስለሚችል እንደዛ ታድርጉ። እሺ ሰምታችኋል ውድ እህቶቼ። ምንም ስሩ እኛ እናይላችኋለን። ግን ይሄን አምጡ ይሄን ግዙ በቃ አለ አይደለ? ኮተት ግዙ አትበሉን። እሺ ይሄ የራሴ ሀሳብ ነው እና በቃ ዛሬ አልተዘጋጀሁበትም። ግን በቃ ሀሳብ መስጠት ስለፈለኩኝ ነው ማለት ነው። ብዙ ጊዜ የታዘብኩኝ ስለሆነ ኮሜንቶች ደግሞ አስተያየት ስጡ ማለት ነው። ለነገሩ እናንተ ቪዲዮንም ስለማታዳምጡት ችግር የለውም። ያዳመጣችሁ ግን መልስ ስጡበት በዚህ ጉዳይ ምን ትላላችሁ? እና ብራችሁን ያዙ። ደግሞ ስደት ላይ ያላችሁ ብራችን ነው የሚጠቅመን። ብራችሁን ንቀርጋችሁ ይዛችሁ እዛው አገራችን ካስፈለገንም እንገዛለን ካላስፈለገንም ደግሞ ኮተት ሰብስባችሁ ብትመለሱ እንኳን ያን ኮተት የሚጠብቀው መከራ ነው። ልሽጠው ብትሉ እቃ ሽጣችሁ እንደውም በሐራጅ ነው የሚሸጠው። ምክንያቱም ከእቃው ግማሽ ማለት ነው። ስለዚህ ኮተት አምጡ ወይም ኮተት ግዙ አትበሉ። ሌላ ኮንቴንት ፍጠሩ እንዴ! ምን ነው? ምክንያቱም ያን እያየ የሚገዛ ሰው ስለሚኖር ማለት ነው። እቃ ደግሞ ምንም አይጠቅምም። ይጠቅማል ግን ደግሞ ዋና በቃ ለመኖር በቃ አንድ ፍራሽ ካለ አንድ ብርድ ልብስ ካለ ፈርድ ነው አይደለ? አንድ ምድጃ ካላችሁ ስቶቭ ካላችሁ አንድ ምጣድ ካላችሁ በቂ ነው በቃ። ስለዚህ ሌላ እንትን ኮተት መሰብሰቡ አያስፈልግም።
ሌላ ከዛ የተሻለ ብዙ ነገር ማስተካከል ያለበት ደግሞ ብሩ ካለ ደግሞ ከዛ በላይ ደግሞ የተሻለ ነገር መግዛት ስለሚችል ይሄን ግዙ ይሄን አምጡ እያላችሁ ጭንቅላታችንን አታዙሩት እላለሁኝ። ሀባይብ አልታዘባችሁም? ሁሉም ሰው እኮ አምጡ 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 ነው። ብር ያዙ የሚል የለም እንዴ? በቃ ይሄን ግዙ ይሄን አምጡ፣ ይሄን ከዛ ግዙ፣ ይሄንን ከዚህ አምጡ፣ ይሄንን ከዚህ ግዙ፣ ይሄንን ከዛ አምጡ። በቃ ምን ይጠቅመናል? ምንም የሚጠቅመን ነገር የለም ማለት ነው። ስለዚህ እንደዛ አትበሉ እሺ፣ ቀንሱ። መቼም ያው እንግዲህ እኔን እንኳን መልእክት የሚሰማ የለም። ነገር ግን አንድ ሰውም ሆነ ሁለት ሰውም ከሰማው የኔ መልእክት ይሄ ነው፣ ትዝብት ነው። እሺ፣ እንዴት ነጋዴ ከሆናችሁ እሺ፣ ችግር የለውም። እናንተ ስራችሁን ነው የምትሰሩት፣ እንትን ትላላችሁ። ግን ትንሹም ትልቁም እየሄደ በቃ አምጡ፣ ይሄንን አምጡ፣ ይሄን ግዙ ምናምን። ይሄ እኮ ዕለታዊ ነው እንጂ ዘላለማዊ አይደለም። የዘላለም ችግራችን የሚፈታልን ነገር አይደለም። ስለዚህ እናንተም ስደት ያለ ነው ደግሞ ነፍስ እንወቅ። ገንዘባችንን መያዝ ነው የሚጠቅመን። ሚዲያ ያየነው ሁሉ አይመረን ማለት ነው። ሸእን ይበቃናል እንዴ! እዚህ ከሸእን ኮተት እንሰበስባለን፣ እዛም ደግሞ ይሄን አምጡ ይሄንን ግዙ። ከዛ በቃ ገዝተን እሳ ምን ይጠቅመናል? እና ስለዚህ ሪከርድ ያደረኩኝ ተቋረጠብኝ ስልክ ተደውሎ እና ስለዚህ ይሄንን አምጡ እያላችሁ አትበሉ ነው ዋናው ፖይንቴ ማለት ነው። የዛሬው መልእክቴ እቃ ምናምን መግዛት ኮተት ማምጣት አያስፈልግም። ካስፈለገም ደግሞ እዛው ሄደን መግዛት ይሻለናል። የሚያስፈልገን ከሆነ እለት የምንጠቀምበት ካልሆነ ኮተት አትሰብስቡ። ብር ያዙ፣ ልብ ግዙ። እናንተም ከስተታችሁ ተምራችሁ ይሄን አምጡ ግን አትበሉ። እሺ፣ ሰምታችኋል። ለማንኛውም እንደዛ ነው። ስላልተዘጋጀሁም ስልክ ተደውሎብኝ ነው፣ ግን ይቅርታ በጣም። እናንተስ ምን ትላላችሁ? ላይክ፣ ሼር፣ ሰብስክራይብ ግን እንዳትረሱ። ዩቲዩባችሁን ደግሞ ስሩ፣ ጠንክሩ ማለት ነው። የሰው ቪዲዮ አትጫኑ፣ በራሳችሁ ስሩ እና በራሳችሁ ስሩ። ያው ብዙ ልጆች ደግሞ ቻናላችን ሞኒ ተነሳብን ምናምን እያላችሁ ስለሆነ የሰው ቪዲዮ አታስገቡ ማለት ነው። ታየም አልታየም በራሳችሁ ስሩ። ምክንያቱም ሞኒ የሆነ ቻናል ከማጣት የተሻለ ነው ማለት ነው። ወይ ደግሞ ከሰራችሁ በጥንቃቄ ስሩ፣ እንትን እንዳይልባችሁ ማለት ነው። ጥንቃቄ ያስፈልገዋል። ታምኔል ስትጠቀሙ ቪዲዮም ስታስገቡ በጥንቃቄ መሆን አለበት። ቻናላችሁን እንዳታጡት ማለት ነው። ስንት የተለፋበትን ቻናል ያው አንዳንድ ልጆች ቻናል ሞኒ ተነሳብን እያላችሁ ስለሆነ ለዛ ነው። እና ስሩ ማለት ነው። ሶሻል ሚዲያ ላይ መስራቱ አይከፋም፣ ግን ደግሞ በቃ ሰዎችን ባይጠቅምም ባይጠቅም እንኳን የሚጎዳ ነገር አትስሩ። አገር ቤት ያላችሁ ደግሞ ስሩ፣ ጠንክሩ። መስራታችሁ ጥሩ ነው። እኛ እናይላችኋለን። የተለያየ ነገር ሰሩ፣ ጥሩ ነው። ግን ያው እቃ ግዙ የሚለውን ማታብዙብን በሚል ነው ሀሳቤ። እንግዲህ ካስቀየምኳችሁም ይቅርታ፣ ግን እውነቱን ነው። እኔ ብዙ ጊዜ ስለታዘብኩ ነው። ለዛ ነው እንደዛ ያልኳችሁ። ስለተከታተላችሁኝ ከልብ ነው ማመሰግነው። በቀጣይ ደግሞ በደንብ ተዘጋጅቼ በሌላ ርዕስ እስከምመጣ ድረስ በያላችሁበት ደህና ሁኑልኝ፣ ሰላም ሁኑልኝ። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረግ ግን እንዳትረሱ ማለት ነው። በያላችሁበት ሰላማችሁ ይብዛ። በቀጣይ በሌላ ርዕስ እንገናኛለን።